ይሄ እንግዲህ የምታዩት ብዙ ሰው ስንጠጣ ጨጓራችንን ነካን ጨጓራችንን አመመን የሚለን እንግዲህ ይሄኛውን እየጠጣችሁ ነው ማለት ነው። ጤና ይስጥልኝ የግሪን ኬር ቤተሰቦች፣ እንግዲህ ዛሬ ደግሞ እንደገና በከዚህ በፊት በሰጠዋችሁ ቲፖች መሰረት ብዙዎቻችሁ አስተያየት ምስጋና አቅርባችኋል። እኔም አመሰግናለሁኝ። እንግዲህ ከዚህ ቀጥሎ ደግሞ ለጆይንት ፔን ወይም ደግሞ ለአርትራይተስ እንዲሁም ለኮሌስትሮል፣ ኖዥያ፣ ቮሚቲንግ ላለባችሁ ሰዎች፣ ብሎቲንግ ላለባችሁ ሰዎች፣ ጋዝ ለሚበዛባችሁ ሰዎች ዝንጅብልን እንዴት አድርጋችሁ እንደምትጠቀሙት ነው። ስለዚህ ሜሊ ምንድነው ዝንጅብል ለብዙ ነገር ጠቃሚ ነው። ከዚህ ውስጥ ግን ጎተት አድርገን የምናወጣው ምንድነው አንደኛ ለኮሌስትሮል ይሆናል፣ ሁለተኛ ደግሞ ለጆይንት ፔን አንቲ ኢንፍላማቶሪ ስለሆነ አርትራይተስ ላለባችሁ ሰዎች እንዴት አድርጋችሁ እንደምትጠቀሙበት። ይሄ እንግዲህ እንደምታዩት እዚህ ጋር የተዘጋጀ ዝንጅብል አለ። ዝንጅብል እንግዲህ ጁሱን በምሰራበት ጊዜ አልጣውም፣ አይላጥም። ሳይላጥ እንዳለ በደንብ ሆኖ ታጥቦ ነው የሚዘጋጀው። ከዛም በኋላ እንዴት ታደርጉታላችሁ? ጁሱ ከወጣ በኋላ እንዴት ይሰራል የሚለውን ላሳያችሁ። አሁን አብረን እንከታተል። እንግዲህ ተመልካቾቻችን አሁን እንደምታዩት የዝንጅብሉ ጁስ በዚህ መልክ ተጠናቋል። ይሄን እንግዲህ ያደረግነው ምንድነው ይሄ ምንም አይነት ውሃ አልገባበትም። የግማሽ ኪሎ ዝንጅብል ውጤት ነው። እንግዲህ ግማሽ ኪሎ ይሄን ያክል ዝንጅብል ጁስ ይወጣዋል። ይሄን ዝንጅብል ጁስ እንግዲህ ምንድነው የምናደርገው እዚህ ጋር ለእናንተ ለማሳየት እንዲመቸኝ 1 ሊትር ውሃ ከዚህኛው ጁስ ጋር ነው አንድ ላይ የሚደባለቀው። ከተደባለቀ በኋላ እስኪረጋ ድረስ እንጠብቀዋለን። ከረጋ በኋላ ደግሞ ከስር የሚዘቅጠውን ነገር አሳያቸዋለሁ። ያ የሚዘቅጠውን ነገር ትተን ዋናውን ነው የምንጠቀመው። ስለዚህ አሁን ምንድነው የማደርገው ይሄኛውን ወደዚህኛው እገለብጠዋለሁ ማለት ነው። ስለዚህ አሁን ምን አገኘን ማለት ነው? ይሄንን አግኝተናል። ከዛ ምን እናደርጋለን? ሼክ እናደርገዋለን። አሁን ይሄ እንግዲህ አንድ ሊትር ከሩብ አካባቢ የዝንጅብል ጁስ አግኝተናል ማለት ነው። ምክንያቱም ግማሹ ኪሎ ወደ ሩብ ሊትር አካባቢ ነው የወጣው። ይሄ ሩብ ሊትር ከ1 ሊትር ጋር ሲደባለቅ 1 ከሩብ ወጥቶታል። ይሄ እንግዲህ ከዘቀጠ በኋላ ከዚህ ውስጥ የማንፈልገው ነገር ስላለ ከዘቀጠ በኋላ እንዴት እንደምትጠጡት ወደ ብርጭቆ እንዴት አድርጋችሁ እንደምትሉት ደግሞ ከዘቀጠ በኋላ ደግሞ አሳያችኋለሁ። እንግዲህ የግሪን ኬር ቤተሰቦች አሁን እንደምታዩት የዝንጅብሉ ጁስ በዚህ መልክ ጠሏል። እንግዲህ ላሳያችሁ የሞከርኩት ምንድነው ይሄ የምታዩት እዚህ ጋር የዘቀጠው እንግዲህ ቀስ እያለ እንደ ጁሳችሁ መጠን ከፍም ዝቅም ሊል ይችላል። ይሄ እንግዲህ የምታዩት ብዙ ሰው ስንጠጣ ጨጓራችንን ነካን ጨጓራችንን አመመን የሚለን እንግዲህ ይሄኛውን እየጠጣችሁ ነው ማለት ነው። ስለዚህ ዝንጅብል ጁስ ካዘጋጃችሁ በኋላ አስቀምጣችሁት ይሄ እስኪጠል ድረስ መጠበቅ አለባችሁ። ይሄን ደግሞ ከዚህ በኋላ እንዴት ነው የምትጠጡት? 1 ብርጭቆ ታመጡና 1 የሾርባ ማንኪያ ከዚህ ትቀዳላችሁ። ስለዚህ አንድ የሾርባ ማንኪያ 1 ብርጭቆ ላይ እንደዚህ ከቀዳችሁ በኋላ ከዚህ በኋላ የምታደርጉት ደግሞ ውሃ ትሞሉታላችሁ ማለት ነው። ይሄንን ውሃ ተሞሉትና ልክ በዚህ መልክ ታዘጋጁታላችሁ። በዚህ መልክ ከተዘጋጀላችሁ በኋላ መጠጣት ትችላላችሁ።